ቅዱስ አሐዱ አምላክ አሜን። ከሁሉም አስቀድመን ሳይገባን በምህረቱ በቸርነቱ ጠብቆ በቤቱ አኑሮን ስሙን እንድናመሰግን የረዳን አምላከ ቅዱሳን ስሙ የተመሰገነ ይሁንልን። በመቀጠልም የመስቀል ስር ስጦታችን የድህነታችን ምክንያት የአዳም ልጆች ተስፋ ቅድስት ድንግል ማርያም ስሟ በፍጥረታት ሁሉ የከበረ ይሁንልን አሜን። ሁላችሁም ክርስቲያኖች እህት ወንድሞች፣ እናት አባቶች፣ እንደዚሁም ልጆች ይልቁንም የድንግል ማርያም ወዳጆች የሆናችሁ ኦርቶዶክሳውያን እንኳን ለዛሬዋ ዕለት በሰላም በጤና ደረሳችሁ አደረሰን። የሰማዕቱ የቅዱስ እስጢፋኖስ ጸጋ በረከት ረድኤት ጸሎት መልጃው እንደዚሁም ጥበቃው ይህን ከምታደምጡ በአሜነ በረከት ከምትሳተፉ በጸሎት እንድናስባችሁም ዘውትር ከምትጠይቁን ጋር ከሁላችን ጋር ይሁን አሜን። እስጢፋኖስ ወር በገባ በ17 የመታሰቢያ በዓሉ ነው። እስጢፋኖስ ማለት አክሊል ማለት ሲሆን ሁለተኛ ስሙ አስተፓሮስ ይባላል። ቅዱሳን ሐዋርያት መንፈስ ቅዱስ የመላበት ጥበብና እውቀት የተገለጸለት መሆኑን አይተው በሰባቱ ዲያቆናት ላይ አለቃ አድርገው በጥቅምት 17 ቀን ሾመውታል። ሰላም ለስዕርተ ርእስከ ቅዱስ የዳግማዊ አዳም የክርስቶስ ልጅ አቤልን የተከተለው ቅዱስ እስጢፋኖስ ሆይ የርጉም ቃየል ዘመዶች በድንጋይ በደበደቡ ጊዜ በደም ቅባት ለተቀባ ለራስ ጸጉር ሰላምታ ይገባል። እርሱ በሚጎዳ ድንጋይ ድብደባ የሞት ጀማሪ እንደሆነ አንተን በፍጹም ትዕግስት የሰማዕታት መጀመሪያ ሆንክ። የእግዚአብሔርን ሕግ ሰላም ለርእስከ የእግዚአብሔርን ሕግ የፈጸምክ የዲያቆናት መሪ ቅዱስ እስጢፋኖስ በከፍታ ተመሳሳይ የሆኑ ከታላላቅ ተራራዎች ራስ ይልቅ ክብሩ ከፍ ያለ ለሆነ ራስ ሰላምታ ይገባል። ገዳም ራሳችንን አበባ በተሳለበት አክሊል አቀዳጅ። ዳግመኛም የስምህን ባለሟልነት ስለ ስማችን ስጥ አሜን። እስጢፋኖስ ሰማዕት ሊቀ ዲያቆናት ለምእመናን ተሾምክ። እስጢፋኖስ ሰማዕት ሊቀ ዲያቆናት ለምእመናን ተሾምክ። የአምላክህን ትእዛዝ በስራ የፈጸምክ የአምላክህን ትእዛዝ በስራ የፈጸምክ እስጢፋኖስ ሰማዕት ሊቀ ዲያቆናት ለምእመናን የተሾምክ። እስጢፋኖስ ሰማዕት ሊቀ ዲያቆናት ለምእመናን የተሾምክ የአምላክህን ትእዛዝ በስራ የፈጸምክ የአምላክህን ትእዛዝ በስራ የፈጸምክ። ሳደለ እስቲ ልመርቃችሁ። እስጢፋኖስ የእድላችሁን በር ይክፈትላችሁ፣ በቀንም በማታም ይጠብቃችሁ፣ በልታችሁ የማትጨርሱትን እንጀራ ይስጣችሁ፣ የጀመራችሁትን መንገድ ስኬት ላይ ያደርስላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሰማዕቱ ለቅዱስ እስጢፋኖስ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የወንጌል ብስራት አንዱን ጌታ በግፍ ሲገሉ በስቅለት 120 ሆነው ተነሱ። አሜ ሰማዕት ቅዱስ እስጢፋኖስ። እስጢፋኖስ ማለት መደብ ማለት ሲሆን በግሪክ ቋንቋ አክሊል ማለት ነው። በግብሩ የቀን ሐሩር የሌሊት ቁር የማይለውጠው መብራት ማለት ነው። ትውልዱ ከነገደ ቢንያም ሲሆን አባቱ ስምዖን እናቱ ሐና ይባላሉ። እነርሱም እግዚአብሔርን ከሚፈሩ ከነቢያትና ከጻድቃን ወገን ናቸው። በመጀመሪያ 2 ወንድ ልጆችን ወለዱ። አንዱ ይሁዳ ሲባል ሁለተኛው ቅዱስ እስጢፋኖስ አስተፓኖስ ነው። እስጢፋኖስ የተወለደው
ጥር 1 ቀን በእስራኤል ሀገር ውስጥ ልዩ ስሟ ሐኖስ በተባለች ቦታ ነው። የተወለደውም በስዕለት ነው። እርሱም ከመጥምቁ ዮሐንስ እግር ስር በመሆን ተምረዋል። በኋላም ወደ ቅዱሳን ሐዋርያት በመሄድ ይላላካቸውና ያገለግላቸው ነበር። በኢየሩሳሌም ቤተ ክርስቲያን ከተሾሙት ከ7ቱ ዲያቆናት አንዱ ሲሆን የዲያቆናት አለቃ እርሱ ነው። ቅዱስ እስጢፋኖስ ወንጌልን በማስተማሩና ብዙዎችን ክርስቶስን ወደ ማመን ስለመለሳቸው ክፉዎች አይሁድ በጠላትነት ተነስቶበት ጥር 1 ቀን በ34 ዓመተ ምህረት ከጌታችን ቀጥሎ ከምዕመናን ወገን የመከራውን ገፈት ስለተቀበለ በድንጋይ ተወግሮ በሰማዕትነት ስላረፈ ቀዳሜ ሰማዕት ተሰኘ። እስጢፋኖስ ማለት የስሙ ትርጓሜ 2 ነው። አንደኛ ወደብ ማለት ነው። እስኪ ወደብ በሉ እንጂ። ወደብ ማለት ማይበል ሲንጓለል የቆየ መርከብ እርፍ የሚልበት ነው። ቅዱስ እስጢፋኖስም የክርክርን ወደብ፣ የምንፍቅናን ሁከት፣ የክርክርን ሁከት፣ የክህደትን ሁከት፣ የቀናትን ሁከት፣ የጠብን ሁከት በኢየሩሳሌም ጸጥ ያደረገ የሃይማኖት ወደብ ነው በእውነቱ ማለት ነው። ኢትዮጵያ ውስጥ ያለውን ሁከት ሁሉ ጸጥ ያደርግልን ቅዱስ እስጢፋኖስ። ስለዚህ ቅዱስ እስጢፋኖስ ወደብ ነው። ማን መረጠው? እግዚአብሔር። እግዚአብሔር ካረገ ምን ትላለህ? ወይ ሰው እንደ ሰው ያለኩት ቤተኛለሁ። እግዚአብሔር ወደብ አደረገው። እስጢፋኖስ ማለት አክሊል፣ በግሪኩ ሲተረጎም እስጢፋኖስ ማለት የአበባ ዘውድ ማለት ነው፣ ሽልማት ማለት ነው። ቅዱስ እስጢፋኖስ ክርስቶስ ከተነሳ በኋላ የትንሣኤው ሽልማት አድርጎ የሰጣት የቤተ ክርስቲያን ልዩ ጌጧ ነው። ቅዱስ እስጢፋኖስ ልዩ ጌጧ፣ ልዩ ሽልማቷ። የክርስቲያኖች ልባቸው የሚበራው የሰማዕታትን ፍቅር ሲያዩ፣ የቤተ ክርስቲያን ፍቅር ሲያድርባቸው፣ የክርስቶስ ፍቅር ያደረባቸው እነዚህ በእውነት ሰማይ ናቸው። ይሄኛው ሰማይ የሚወጣበት የሚገባ ፀሐይ ነው። በእኛ የሚያድረው ፀሐይ ግን የማይገባ ጨለማ የሌለበት ፀሐይ ነው። ከዋክብቱና ቅዱስ እስጢፋኖስ ደግሞ የክርስቶስ ብርሃን ላይለይ የተሳለባቸው ከዋክብት፣ የማይረግፉ ከዋክብት፣ ሁልጊዜ የሚበሩ ከዋክብት ናቸው። ቃለ ሕይወትን ያሰማልን። እስጢፋኖስ ሰማዕት ሊቀ ዲያቆናት ለምእመናን ተሾምክ